በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሰላም የእግዚአብሔር ቤተሰቦች እንደምን ቆያችሁ? ሰሞኑን ህልማችሁን ቶሎ ቶሎ እየመለስኩላችሁ አይደለም። ምክንያቱም አንድ በጣም ድንቅ የሆነ ቦታ ሄጄ ነበር። የነነዌ ጾምን ቅድስት ክርስቶስ ሰምራ ገዳም ይባላል። ወደ ቡታጅራ መስመር ቡኢ የሚባል ቦታ። ይህ ድንቅ ቃል ኪዳን ያለበት ቦታ ነው። እዛ ቦታ የሄደ ሰው ደርሶ የተመለሰ ሰው ምንም አይነት መተት የማይታደስበት ቦታ ነው። እዛ ቦታ ብትሄዱ እመክራችኋለሁ። መተት የሚታደስባችሁ የዛሬው የህልም ፍቻችን የሚሆነው በህልማችሁ ቤት ሲጸዳ፣ ስልክ ሲሰጣችሁ ወይም የተሸፈነ ፊት ያለው ሙሽራ አይታችሁ የምታውቁ ከሆነ ወይም ደግሞ በጠላቶቻችሁ ፊት የታቦት ረድኤት ሲጋርዳችሁ ካያችሁና ሌሎች ህልሞች እንደ እግዚአብሔር ፈቃድ እንደ ቅዱሳን አባቶቻችን ትምህርትና እንደ ኦርቶዶክሳዊ አፈታት በጥልቀት እንፈታቸዋለን። እስኪ ሰሞኑን እንግዲህ ቶሎ ቶሎ ለመመለስ እሞክራለሁ እንደ እግዚአብሔር ፈቃድ። ልዩ ማሳሰቢያ አለኝ። ምንድነው የማሳሰባችሁ? በየጊዜው የምለቃቸው ህልሞች የህልም ፍቺዎች እንዲደርሳችሁ ሁላችሁም ሰብስክራይብ ማድረግ አለባችሁ። የምለቀው ቪዲዮ ቅድሚያ እንዲደርሳችሁ የደወል ምልክቷን መጫን አለባችሁ። ምክንያቱም ቪዲዮ በተለቀቀ በአንድ ሰዓት ውስጥ ኮሜንት ለምታደርጉልኝ ሁሉ ቅድሚያ በመስጠት ህልማችሁን የምፈታላችሁ ይሆናል። አሁኑኑ ኮሜንት አድርጉ። ወደ ፍቺው እንለፍ። የመጀመሪያው ህልም መስከረም ይላል። አንድ ህልም አለኝ። እኔ የምኖረው ጆርዳን ነው። ግን በህልሜ የሴትዮዋ ልጅ አግብቶ አራተኛ ፎቅ ላይ ነው የሚኖረው እና በህልሜ እነሱ ሳያዙኝ ላይ የልጁ ቤት ሄጄ ላጸዳ ማለት ነው እና ቤቱን ልጠበው ወይስ እንዴት ላድርግ ብዬ አሰብኩና እንዴ ግን እኮ እነሱ አላዘዙኝም፣ በራሴ ፍቃድ ነው የመጣሁት። ልጁ መጥቶ ለምን ሳላዝሽ መጣሽ ቢለኝ ምን መልሳለሁ? ሚስቱ በሌለችበት ለምን መጣው ብዬ በቃ ያዝረከረኩትን አነሳስቼ ሳይመጣ ልውረድ ወደ ታች ብዬ ሶፋ ላይ ሲቀመጡ የሚለብሱት ፎጣ ምናምን አልጋቸውን የተበላሸውን ሁሉ በስነ ስርዓት ቦታ ሰጥቼ ልወጣ ስል በሩ ጋር ደግሞ ጫማዎቻቸው ሲሊፐር ናቸው ተበታትነው ነበር። አንደኛው ከአንደኛው ተቀያይሮ ተገለባብጧል። እነሱን አስተካክዬ በቦታው እንዳለ ደርድሬላቸው ልወጣ በሩ ጋር ደርሼ በህልሜ ነቃው ይላል። ይህ ህልም በመንፈሳዊ አተረጓጎም በጣም መልካምና አስተማሪ መልእክት አለው። በተለይ በስደት ባለሽበት ሀገር ጆርዳን ሆነሽ ለምትሰሪው ስራና ለውስጥ ሰላምሽ ትልቅ ትርጉም ይይዛል። የቤቱ ንጽህናና ማስተካከልሽ በቤተክርስቲያናችን ትውፊት ቤት የሰው ልጅ ህይወት ወይም የነፍስ ምሳሌ ነው። በራስሽ ተነሳሽነት ቤቱን ለማጽዳትና የተዘባራረቁ እቃዎችን ለማስተካከል መሞከርሽ በአንቺ ውስጥ ያለውን የቅንነት የታማኝነትና ስርዓት ያሳያል። ሳይነግሩሽ ለምን መጣው ብለሽ መጨነቅሽ ደግሞ ካለሽ ከፈሪሃ እግዚአብሔርና ከትህትና የተነሳ መሆኑን ያሳያል። አራተኛ ፎቅ ላይ መውጣት ፎቅ ወይም ከፍ ያለ ቦታ ላይ መውጣት በህልም ፍቺ ምንድነው? የማዕረግ የስኬት ወይንም የመንፈሳዊ ከፍታ ምልክት መሆኑን ያሳያል። ይህም በስራሽ ላይ ያለሽን ታታሪነትና ወደፊት የሚጠብቅሽን መልካም እድል የሚያሳይ ነው።
የተዘበራረቁ ጫማዎችን ማስተካከል ጫማ በህልም የጉዞ ወይም የስራ ምልክት ሲሆን የተዘበራረቁ ጫማዎችን በትክክል አገጣጥሞ በየቦታው ማስቀመጥሽ ምንድነው? በህይወትሽ ውስጥ ግራ የተጋቡ ነገሮች ካሉ መስተካከላቸውን እና ከሰው ጋር ያለሽ ግንኙነት መስመር መያዙን እንዲሁም አንቺ ለሰው ልጆች የምታደርጊው መልካም ነገር በፈጣሪ ዘንድ ዋጋ እንዳለው ያመለክታል። ምንድነው የምመክርሽ? ይህ ህልም የሚያስተላልፈው ዋና መልእክት ምንድነው? ታማኝነት ነው። ጌታችን በመዋዕለ ስጋዌው በትንሹ የታመንህ በብዙ ትሾማለህ ይላል ማቴዎስ 25:21 ላይ ማለት ነው። አንቺ በማንም ሳትታዘዢ በቅንነት የምታደርጊው መልካም ስራ ለበረከት እንደሚሆንሽ ማሳያ ነው። ህልሙ በስራሽ ላይ በቅንነትና በታማኝነት መጽናትሽን ቀጥይበት የሚል መልእክት አለው። ስራሽን እንደ ግዴታ ሳይሆን እንደ በጎ አገልግሎት ስለምታዩ እግዚአብሔር በሰው ዘንድ ሞገስን ይሰጥሻል። ምንድነው እንደማጠቃለያ ህልሙ የሰላም መሆኑን ያሳያል። ምንም የሚያስፈራ ነገር የለውም። ይልቁንም ያሰብሽው መልካም ነገር እንደሚሳካና በስራሽም ፍሬ እንደምታገኝበት የሚያበስር ነው። በርቺ እህታችን። ሌላኛው ህልም እልፍነሽ ይላል። ሰላም ይብዛላችሁ ይላል። አሜን። ከጓደኛዬ ጋር ይሁን ከዘመዴ ጋር አላውቅም። ካፌ የሄድን ይመስለኛል። 3 ይሁኑ 4 እርግጠኛ አይደለሁም። ቁጭ ብለዋል። ውስጥ ሳይሆን ውጭ ነው። ለመቀመጥ እያሰብሁ አንዱ ተነስቶ እየቀለደ ቦርሳዬን ለመክፈት ይታገላል። እኔ በትከሻዬ እንደያዝኩት በብብቴ ጭምቅ አድርጌ ይዤዋለሁ። አብዝቶ ሲታገለኝ ይሄማ ሌባ ነው፣ ስልኬን እንዳያወጣብኝ እያልኩ በልቤ እያወራሁ ጓደኛዬ ብዬ እጣራትና እይልኝ ምን እንደሚያደርግ እላታለሁ። እሷም የምታውቀው ይመስለኛል። እኔ አላውቀውም። ከዛን ቦርሳዬን ግማሹን ከፍቶት ሳይ ደነገጥኩኝ። ወይም ስልኬን አውጥቶብኝ እንዳይሆን እያልኩ ስልኬን በብዙ ትግል በቦርሳዬ አገኘሁት። ሌላ ስልክ ደግሞ ማን እንደገዛልኝ አላውቅም። ትንሽዬ ስልክ የእንጨት ከለር ያለው አዲስ የመጣ ስልክ ይመስለኛል። ቻርጅ ሰክተው ሰጡኝ። ቻርጁ ነጩ ነው። ከኤሌክትሪክ አልተሰካም። ከስልኩ ጋር ብቻ ነው ቻርጁ የተሰካው። ምን አይነት ስልክ ነው? ሲያምር ደግሞ ጣውላ ይመስላል። ያልተለመደ እያልሁ ደስ እያለኝ ባነንኩ። ቅዱስ ገብርኤል መልካም አርግልኝ ይላል። አሜን። መልካም ያደርግልሽ። ይህ ህልም በኦርቶዶክሳዊ ትርጓሜ በህይወት ተሞክሮ ሲታይ ምንድነው? በውስጡ ጥንቃቄንና ተስፋን አጣምሮ የያዘ መልእክት አለው። የቦርሳው ትግልና የሌባው ስጋት ምንድነው? ቦርሳ በህልም ሚስጥርን፣ ክብርን ወይንም የህይወት ንብረትን ይወክላል። አንድ ሰው ቦርሳሽን ለመክፈት መታገሉና አንቺ በብብትሽ አጥብቀሽ መያዝሽ በዙሪያሽ ካሉ ሰዎች ጓደኛ ወይም ዘመድ ሊሆን ይችላል ጥንቃቄ ማድረግ እንዳለብሽ ነው የሚጠቁመው። ምንድነው? የግል ህይወትሽን ወይንም ሚስጥርሽን ሊያወጡብሽ የሚፈልጉ ሰዎች ሊኖሩ እንደሚችሉና አንቺ ግን በንቃት ራስሽን መጠበቅ እንዳለብሽ ያሳያል። ስልኩን አለማጥፋቱ ደግሞ ምንድነው? ክብሩንና ንብረቱን እግዚአብሔር እንደሚጠብቅልሽ ምልክት ነው። አዲሱና ልዩ ስልክ የእንጨት ከለር ያለው ስልክ ምንድነው? ስልክ በህልም መልእክት ወይም ግንኙነት ነው። ጸሎት ነው። አዲስና ያላየሽው አይነት ስልክ ማግኘትሽ ምንድነው? አዲስ የሚመጣ መልካም ዜናን ወይም አዲስ ግንኙነትን ያበስራል። የእንጨት ጣውላ ከለር ያለው ምንድነው?
እንጨት በቤተ ክርስቲያናችን ትውፊት ምንድነው? የጽናትና የህይወት ምሳሌ ነው። ስልኩ በእንጨት መመሰሉ የሚመጣልሽ ዜና ወይም ስኬት ተፈጥሯዊ እውነተኛና የተረጋጋ መሆኑን ያሳያል። ከኤሌክትሪክ ያልተሰካው ቻርጅ ምንድነው? ይህ በጣም የሚገርም ምልክት ነው። ስልኩ ከኤሌክትሪክ ሳይሰካ በቻርጀር ብቻ መሞላቱ ምንድነው? ወይም መሰካቱ ረድኤተ እግዚአብሔር ያለው እንደሆነ ነው የሚያሳይ። ማለትም ምንድነው? በሰው ጥረት ወይም በሰው እርዳታ ሳይሆን በፈጣሪ ድንቅ ስራ ብቻ የሚከናወን ነገር እንዳለ ነው የሚያሳየው። ኃይሉ የመጣው ከምንጭ ሳይሆን ከራሱ ከስልኩ ጋር ተያይዞ መሆኑ በረከቱ ሰማያዊ ወይንም በረከቱ ሰማያዊ መሆኑንና ያለምንም ጭንቀት ነገርሽ እንደሚሳካ የሚጠቁም ነው ማለት ነው። ምንድነው የምመክርሽ? ጥንቃቄ ማድረግ እንዳለብሽ ነው። በቅርብሽ ያሉ ሰዎችን ከመጠን በላይ ማመን የለብሽም። ሚስጥርሽንና የግል ህይወትሽ ወይም ሚስጥርሽ ምንድነው? ቦርሳሽን ጠብቂ የሚል ምክር እመክርሻለሁ። አዲስና ልዩ የሆነ ደስታ ወደ አንቺ የመጣ መሆኑን ያሳያል። ይህ ደስታ ደግሞ ሰው የፈጠረው ሳይሆን እግዚአብሔር የላከው ያልተለመደው ቻርጅ ማለት ነው። እግዚአብሔር የላከው ደስታ መሆኑን ነው የሚያሳየው። ቅዱስ ገብርኤል አብሳሪ ነውና መልካም የምስራች እንዲያሰማሽ ቅዱስ ገብርኤልን መማፀን አለብሽ። ተመልካቾቻችን ይህን በሰው መካከል ስንኖር ንቃትን እንድንይዝ ነገር ግን እግዚአብሔር ምስጢራችንና ክብራችንን እንደሚጠብቅልን የሚያሳይ ነው። በተለይ ያልተጠበቀ አዲስ ስኬት በህይወታችሁ እንደሚመጣ የምስራች ይላችኋል። ምስራችን የሚያሳይ ነውና ህልሙ ይሄን ይመስላል። ሌላኛው ቢአር ጎልዲስ ይላል። በህልሜ ቤታችን ውስጥ የታላቅ እህቴ ሰርግ ይመስለኛል። ከዛ እናቴ እንጀራ ሳንጋግር እንግዶችና ሙሽራው ሊመጡ ነው ስላት እኔ ጠላ አቀርባለሁ አንቺም እንጀራሽን ጋግሪ ስትለኝ እሺ ብዬ እህቴ ወዳለችበት ክፍል ስገባ አሮጌ ልብስ ቦፍዬ ነጠላ ለብሳ ተጨብጣ ቁጭ ብላለች። ብቻዋን ናት። እኔም እንግዶች አይመጡም እንዴ ብዬ ወደ አንደኛው ክላስ ገብቼ እናቴ ከበርሜል ጠላ ትቀዳለች። እኔም ካጠገቧ ካለ በርሜል ሊጥ ተለቅ ባለ ባልዲ ቀድቼ ልጋግር ወደ ምጣድ ያለበት ክፍል ገባሁ። ከዛ ሙሽራው በጠባብ በማይመች በር ሲገባ ግን ሙሽራው አፉ በጨርቅ ሸፍኖ ራሱን ልክ እንደ ቄሶች ጠምጥሞ አንድ ሰው ከኋላው ሆኖ ጥላ ዘርግተውለት ሶስት ናቸው ግን ሌሎች አይታዩም። እህቴ ወዳለችበት ገቡና እንዴ ለምን በዚህ መጣ? ለምንስ ነው አፉን የሸፈነው አልኩኝ። ከዛ ቶሎ ብዬ እንጀራዬን ልጋግር ሊጡ ምጣድ ላይ ስጋግረው ከሊጡ ዱዱ ወይም በረሮ ዱብ ይላል። በስመአብ ይህ ምንድነው ብዬ እጄ ወደ ባልዲ ሳስገባ በሙሉ ልክ ተቀይሯል። ወደ በረሮ ማለት ነው። እንዴ ምን ሆኖ ነው? በስመአብ ብዬ እየሮጥኩ ሽንት ቤት ውስጥ ደፋሁት። ከዛም ሌላ ከበርሜሉ ሊጥ ላመጣ ስገባ ልክ እሱም ተበላሽቷል። ምን ባደርግ ይሻለኛል እያልኩ ተጨናንቄ እያለሁ ነቃሁ። በዕለተ ቀኗ እናቴ ኪዳነ ምህረት ነበር። ቄሱ ግን የታላቅ እህቴ ባለቤት ነው። ሙሽራዋም እሷ ናት። በማፍቅር አትለፈኝ ይላል። እሺ ይህ ህልም በውስጡ መልእክቶችን የያዘና ጥንቃቄን የሚጠይቅ ነው።
በተለይ በእመቤታችን በኪዳነ ምሕረት ቀን መታየቱ ህልሙ መልእክት እንዳለውና ትርጉም እንደሚሻ ያሳያል። በቤተ ክርስቲያናችን አተረጓጎም ሙሽራውና የፊቱ መሸፈን እህትሽና ባለቤቷ ቀድሞውኑ የተጋቡ ሆነው ሳለ በድጋሚ በሰርግና ሙሽራው ፊቱን ተሸፍኖ እንደ ቄስ ተጠምጥሞ ማየትሽ ትልቅ ትርጉም አለው። ምንድነው? በኦርቶዶክስ ትውፊት ሙሽራ ፊቱን መሸፈኑ ወይም በማይመች ጠባብ በር መግባቱ የተሰወረ ነገር መኖሩን ያሳያል። በቤተሰብ ውስጥ ግልጽ ያልሆነ የታመቀ ወይም መፍትሄ የሚሻ ሚስጥራዊ ጭንቀት ወይም ችግር እንዳለ ይጠቁማል ማለት ነው። የጥላው መያዝ ክብሩን ቢያሳይም አፉን መሸፈኑ ግን የማይነገር ችግር መኖሩን ያሳያል ማለት ነው። አሮጌው ልብስ በሁየ ነጠላ ያልሽው ምንድነው? እህትሽ አሮጌ ልብስ ለብሳ ብቻዋን መቀመጧ በመንፈሳዊ ትርጉም ምንድነው? ትህትናን ሊያሳይ ቢችልም በሌላ በኩል ግን ድካምን፣ የውስጥ ሀዘንን ወይም ረዴት ማጣትን ሊያመለክት ይችላል። ሰርግ ባለበት ቤት ሙሽራዋ በአሮጌ ልብስ መታየቷ በህይወቷ ውስጥ የሆነ ጎደሎ ነገር እንዳለና ጸሎት እንደሚያስፈልጋት ምልክት ነው። ሊጡና በሮሮው ይህ የህልሙ ዋናውና ትልቁ ማስጠንቀቂያ ነው። እንጀራ የበረከትና የሲሳይ ምልክት ነው። ሊጡ ወደ በሮሮው መቀየሩና በሮሮው መዝለሉ ምንድነው? በቤተሰቡ ሰላምና በረከት ላይ የሚቀና ክፉ መንፈስ ወይም ክፉ አይን ወይም ተንኮል እንዳለ ያሳያል። አንድ ነገር ልታከናውኑ ስትሉ ነገሮች እየተበላሹባችሁ ወይም በረከቱ እየጠፋባችሁ ከሆነ ይህ የክፉ መናፍስት ዝውውር መኖሩን ይጠቁማል። በረሮ በቤተክርስቲያን አፈታት የሚበላና የሚያጠፋ ተባይ በመሆኑ በረከታችሁን የሚነጥቅ የሰላቢ መንፈስ መኖሩን ያሳያል። ምንድነው የምመክራችሁ? ይህን የሚያስፈራ ሳይሆን ንቁ የሚል መልእክት ነው ያለው። እናትሽ ኪዳነ ምሕረትን መጥራታቸው አንቺ ነሽ የጠራችው ጠላት መጥመቃቸውን ጠላ መጥመቃቸው ቤቱ የመንፈሳዊ ጥበቃ እንዳለው ያሳያል። ሊጡ መበላሸቱ በረከት መነካቱን ስለሚያሳይ ቤቱን በጸበል ድርሳነ ሚካኤል አስጸልዮ ማስረጨት በጸሎት መታጠር ያስፈልጋል። በተለይ እህትሽና ባለቤቷ ላይ የሚታየው መሸፈን እንዲገለጥ ጸሎት ያስፈልጋችኋል። አንቺና እናትሽ በጋራ ሆናችሁ ለቤተሰቡ ሰላም መጸለያችሁ በሮሮው ወይም ፈተናው እንዲወገድ ያደርገዋል። የቤተሰብን በረከት ለሰው መናገር አያስፈልግም። ሊጡ ወደ ሽንት ቤት መድፋትሽ መጥፎውን ነገር ከቤትሽ ለማስወገድ ያለሽን ጉጉት የሚያሳይ ነው። በረከቱን ከሚያጠፋ ክፉ አይን ራሳችሁን ጠብቁ። ይህ ህልም ምንድነው? በረከታችንን የሚሰርቁ ትናንሽ ፈተናዎች እንደ በረሮ ያሉ ጠላቶች በቤታችን እንዳይገቡ መጠንቀቅ እንዳለብን ያስተምረናል። እንዲሁም በቤተሰብ መካከል ግልጽነትና ጸሎት ሲኖር የጠላት የተንኮል መረብ እንደሚበጣጠስ ያሳያል። እግዚአብሔር ቤተሰባችሁን ከክፉ ነገር ሁሉ ይሰውርላችሁ ወይም ይሰውራችሁ፣ ከክፉ ነገር ይሰውራችሁ። ሌላኛው ህልም ፋዲል አህመድ ይላል። በማርያም ፍታልኝ ዛሬ ያየሁት በገብርኤል ቀን ምንድነው? አንድ ቤት ውስጥ ብዙ ሴቶች ወንዶች አሉ። አባወራ ቤት ነው እና ሴቶቹ ለየብቻ ናቸው። ሴቶች ለብቻ ወንዶች ለብቻ ፍራሽ አንጥፈው መሬቱ ሲሚንቶ ላይ ተኝተው ወንዶቹ ወደ ጎን አግድም ወንበር ተቀምጠው ይጠጣሉ ይመስለኛል። ጠላ ይመስለኛል። ትልልቅ ሰዎች
የሚጠጡት ወጣቶቹ ቆመዋል። በወሬ እያወሩ ነው። የቤቱ አባወራ ልጅ ከሌላ ቦታ ከሚስቱ ከአንድ ሴት ልጅ መጣ። በጣም ሰው ይንቃል። ልጅ ልጅ እግር ነው። በጣም ሰው ስለሚንቅ እኛም ኮስተር ኮስተር ብዬ እያየሁት የንቀት እይታ እኔ እያናኩት እያናገርኩት እያየሁት ካባረረኝም ያባረኝ እያልኩ አየኝና እዛው ሳሎን ቦታ ይመስለኛል እደ ኪችን ሲንክ ተሰርቶለት እዛ ላይ መካከለኛ ድስት ሽሮ ተሰርቶ በትልቅ ድስቱ ሽሮ ይዞታል። እየበላው ለማጠብ ነው ቆሜ በማንኪያ እየበላው እቃ ማጠቢያ ሲንክ አድርጌ እየበላው ከዛው መብላቴን ስጨርስ ድስቴን አጥቤ አልኩኝ። እዛው በህልሜ ሀሳብ እዛው ስጽፉ በእናታችሁ ግልጽ አድርጋችሁ ጻፉልኝ። ግልጽ አድርጋችሁ አጠር አድርጋችሁም ቢሆን ግልጽ ቢሆን ድግግሞሽ እና የቃላት ግድፈት ባይኖረው ጥሩ ነው። ህልማችሁ ጥራት እንዲኖረው ሲፈታ እዛ ከተኙበት ቦታ አለ ፍራሽ አዘጋጅቻለሁ። ልተኛበት ከንጹህ አንሶላ ጋር አቁሜው ላነጥፍ ስላልጨረስኩ መብላቴን ድስቱን እየበላው ይሄ የሚገላምጠው ልጅ ከኛ ጋር ሴቶች ከተኙበት በጥግ ተኝቷልና እየበላው ድስቱን ሽሮ ወጥ በጣም ይዞታል። ድስቱ ግን ሽሮው ወጡን እየበላው በማንኪያ ባነንኩ። በማርያም ፍታልኝ። ምንም ግልጽ አይደለም ግን ይደጋገማል። እስኪ ለመፍታት እንሞክር። ለማንኛውም ህልሙ ምንድነው? በሊቀ መላእክት ቅዱስ ገብርኤል ቀን የታየ በመሆኑ መልእክቱ ግልጽና ቀጥተኛ ነው። ቤተክርስቲያናችን ትርጓሜ ይህ ህልም የመንፈሳዊ ብርታት፣ ራስን የመጠበቅ እና የድል ምልክት ነው። ምንድነው? የተለየው የመኝታና የመጠጥ ስርዓት ሴቶች ለብቻ ወንዶች ለብቻ መሆናቸውና ትልልቅ ሰዎች ጠላ ሲጠጡ ማየትሽ በዚያ ቤት ውስጥ ስርዓትና ትውፊት መኖሩን የሚያሳይ ነው። ይህ ደግሞ አንቺ ባለሽበት አካባቢ ወይም ቤተሰብ ውስጥ ጥንቃቄና ስርዓት እንዳለ ጠቋሚ ነው። ትዕቢተኛው ልጅና ያንቺ ኮስተር ማለት ይህ ልጅ በህልምሽ የታየው ምንድነው? የክፉ መንፈስ ወይም የፈተና ምሳሌ ነው። ሰው የሚንቅና ትዕቢተኛ መሆኑ በህይወትሽ ውስጥ ሊያጋጥሙሽ የሚችሉ ፈተናዎችን ያሳያል። ምንድነው? አንቺ ሳትፈሪ በንቀትና በቁርጠኝነት ማየትሽ በውስጥሽ ያለው የእምነት ጥንካሬ ጠላትን ድል የሚያደርግ መሆኑን ያሳያል። ቢያባርረኝስ ብለሽ አለመጨነቅሽ በእግዚአብሔር ላይ ያለሽን መተማመን ይገልጻል። ድስቱና ሽሮ በህልም ፍቺ በረከትና የድሆች ምግብ ወይም የትህትና ተብሎ ይተረጎማል። ድስቱ ውስጥ ሽሮ ሞልቶ ማየትሽና ያንን እየበላሽ ድስቱን ማጠብሽ በረከትሽ በእጅሽ እንዳለ ያሳያል። ድስቱን አጥቤ አበቃው ማለትሽ ደግሞ የጀመርሽውን ጉዳይ በድልና በንጽህና እንደምትጨርሺው ያሳያል። በዚያ ትዕቢተኛ ልጅ ፊት መብላትሽ ደግሞ በጠላቶቼ ፊት ማዕድን አዘጋጀህልኝ ይላል መዝሙር 22:23 የዳዊት መዝሙር ይሄን ያስታውሰናል። ጠላት እያየሽ አንቺ ግን በበረከት ትጠግቢያለሽ የሚል ምልክት ነው፣ ማሳያ ነው። ንጹህ አንሶላና ፍራሽ ንጹህ አንሶላ በህልም የህልና እረፍትና የንጽህና ምልክት ነው። መኝታሽን አዘጋጅተሽ መብላትሽን መጨረስሽን መጠበቅሽ ከፈተና በኋላ ትልቅ እረፍትና ሰላም እንደሚጠብቅሽ የምስራች ማሳያ ነው ማለት ነው። ምንድነው? እንደማጠቃለያ ይህ ህልም በቅዱስ ገብርኤል ቀን መታየቱ መልካም ቢሆንም ምንድነው?
ቅዱስ ገብርኤል ጣዖት አምላኪውን ንጉሥ ናቡከደነጾርን እንዳሳፈረውና ሕፃናቱን ከእቶን እሳት እንዳዳናቸው ሁሉ ምንድነው አንቺም በትዕቢተኞች ፊት በእግዚአብሔር ረድኤት ከፍ እንደምትይ ያሳያል። ማንም እንዲንቅሽ ወይም እንዲያሳንስሽ አትፍቀጂ። በረከትሽን ድስቱን ወይም ምግቡን ማለት ነው በታማኝነት ጠብቂ። ድስቱን ማጠብሽ ስራሽን በንጽህና እንደምትጨርሺ ስለሚያሳይ በስራሽም ሆነ በመንፈሳዊ ሕይወትሽ የታመንሽ ሁኚ። አምላከ ቅዱስ ገብርኤል ሆይ በጠላቶቼ ፊት ማዕዴን ባርክልኝ፣ ክብሬንና በረከቴን ጠብቅልኝ ብለሽ ብትጸልይ መልካም ነው። ተመልካቾቻችን ምንድነው ይህ ህልም የሚያሳየው? ይህ ህልም በዙሪያችን ያሉ ትዕቢተኞችና የሚንቁን ሰዎች በበረከታችን ላይ ስልጣን እንደሌላቸው ያሳያል። እኛ በቅንነትና በንጽህና ከጸናን እግዚአብሔር በጠላቶቻችን ፊት ማዕዳችንን እንደሚባርክና እረፍትንም እንደሚሰጠን ማሳያ ነው። እግዚአብሔር አምላክ ህልሙን የሰላም በረከቱን የጤና ያደርግልሽ እህታችን። ሌላኛው ህልም ወንድም አገኝ ይላል። ሰላም፣ አያቴ ቤት ይመስለኛል። ግቢ ውስጥ ቆሜ ፊቴን ወደ ቤቱ ዞሬ ቆሜያለሁ። ፊት ለፊት ደግሞ ሁለት የቆሙ ሰዎች ወደ እኔ ዞረው ቆመዋል። ጀርባቸውን ለቤቱ ሰጥተው ግን ፊታቸው በግልጽ አይታየኝም። አንዱ ነጭ ነገር ነው፣ አንዱ ደግሞ ጠቆር ያለ ይመስለኛል። ከዛ ከውጪ አንዱ ይመጣና ከጎኔ ቆሞ እኔ ነኝ እኮ ቤትሽን የወሰድኩት እያለ ሌላም እያለ ይስቅባታል። ከዛ እናቴን ነው እንዲህ የሚላት ብዬ ሆዱን በጩቤ እወጋዋለሁ። በቀኝ በኩል ነበር የቆመው። ነጭ መስሎ የሚታየኝ እናቴ ነች የምትመስለኝ። ከዛ ከወጋሁት በኋላ ሆዱን ነቅዬው እየሮጥኩኝ ወጣሁ። ከዛ ጩቤውን የቱ ጋር ልጣለው እያልኩኝ እየሮጥኩኝ ልጣለው አልጣለው ሳላውቅ ወደ አባቴ ጋር ሄድኩኝ። ቤት እየገባው ያለ ዝናብ እየዘነበ ነበር፣ ካፊያ አይነት። ከዛም ቤት ከገባው በኋላ ከአባቴ ጋር እና እንጀራ እናቴ ጋር እማወራ ይመስለኛል። አባቴ ይስቃል። ከዛም ለብቻው ጠራሁትና ነገርኩት። ከዛ ወደ ውጪ ሀገር መሄድ አለብህ ይለኛል። እንጀራ እናቴ ደግሞ አይሄድም ትላለች። ለምንድነው እማልሄደው? ልጅሽ ስላልሆንኩ ነው እላታለሁ። እንዲህ የተከራከርን በመሃል 3 ፖሊሶች ይመጣሉ እና ደግሞ ሌላ 2 ሰዎች፣ አንዱ የሚቀርጽ ይመስለኛል፣ አንዱ ደግሞ እንዲሁ ቆሟል። ከዛ አባቴ ፖሊሶቹን ምን እንዳላቸው አላውቅም፣ ይስማሙና ቤት ይገባሉ። ግራውንድ አይነት። ከዛ ልከተላቸው እልና ስሄድ ወዴት እንደሄዱ ጠፋኝ እና እየፈለኳቸው ሌላ ክፍል ስገባ መግቢያው ላይ በቀኝ በኩል ሕፃን ልጅ የተኛ አለ። እየሳቀ አለፍኩትና ወደ ውስጥ ስገባ ደግሞ ሌላ ሕፃን ልጅ ዳዴ ይሄዳል። ፊቱ አስቀያሚ አይነት ነው። ሴትም አለች ቁጭ ብላ። ፊቷን ብዙም አላየሁትም። ከዛ ምልስ እላለሁ። ከዛ እንዴት እንደሆነ ባላውቅም ከቤት የወጣሁት ከሆነ ፎቅ ስር ያለው ይመስለኛል፣ እየተሰራ ያለ አይነት። ከዛ 2 ወይም 3 የሚሆኑ ሰዎች ይመስሉኛልና አንዱ ደግሞ የሬሳ ሳጥን አይነት ይሰራል። ያ የሞተው ሰው እኮ ሙስሊም ነው ይላሉ። እና ደግሞ እንዴት እንደሆነ ባላውቅም ማለት ይሄን እያወራው እያየዋቸው ሕፃን ልጅ ይመስለኛል እያባረርኩት ይሁን እያጫወትኩት፣ ልጁ ከፊት እኔ ከኋላ እሮጣለሁ። ቤተ ክርስቲያን ውስጥ ይሮጣል፣ እኔም ከኋላው። ከዛ ወንጌል የሚያሳልሙ 2 ልጆች ይመስሉኛል እየመጡ አጠገቤ ሲደርሱ ደግሞ ሳላውቅ ታቦት የያዙ ይመስለኛል። ልክ ከዛ ልጁ
ከፊት እኔ ከኋላ እየሮጥን መሃል ላይ ይገባሉ። ከዛ ቆምኩኝ አላቋረጣቸውም ብዬ ልጁም ከዛ ሄደ። ከዛም እንዴት እንደሆነ ሳላውቅ አስፓልት መንገድ እየሄድኩኝ ይመስለኛል። ትንሽ እንደሄድኩኝ ወዲያው ወደ ኋላ ዞሬ እመለሳለሁ። ከዛ ተመልሼ እየሄድኩኝ ወደ ኋላ ሳይ አንድ ጓደኛዬን አየዋለሁና አላየኝም እላለሁ። ከዛ ደግሞ ሰዎች ጥቁር የለበሱ ቀብር እየሄዱ ይመስለኛል። ሰልፍ ይዘው ራሳቸውን እንደመሸፈን ብለው ሙስሊም ለመምሰል አንዱ ግን ከቀባሪዎቹ ከነሱ ወጣ ያለ አካሄድ ትሄዳለች አንዷ። እኔ ደግሞ እንዴት ነው የምትሄደው? ታስነቃ ነው እላለሁ። የያዙት ሬሳ ደግሞ እኔ የወጋሁት ሰውዬ ይመስለኛል። ከዛ ከእንቅልፌ ምን እንዳነቃኝ አላውቅም ነቃው። ሰዓቱ ሳይ 8 ሰዓት ተኩል አካባቢ ነው ይላል። ይህ ህልም በጣም ሰፊና ብዙ ምስጢራዊ መልእክቶችን የያዘ ህልም ነው። በቤተክርስቲያናችን አተረጓጎም እንዲህ ያሉ ህልሞች ህልመ ድርሰት ወይም ረጅም ትርክት ያላቸው ይባላሉ። ህልሙ በውስጡ ፍርሃትን፣ ጥንቃቄንና በመጨረሻም የእግዚአብሔርን ጥበቃ ይዟል። እስኪ አጠር አድርገን ለማየት እንሞክራለን። ቤቱን የወሰድኩት እኔ ነኝ የሚለው ሰውና ጩቤው ምንድነው? ቤት በህልም ርስት፣ ክብር ወይም ቤተሰብ ነው። ቤትሽን የወሰድኩት እኔ ነኝ ብሎ የሚሳለቅብሽ ሰው በህይወትሽ ወይም በቤትሽ ወንድ ነው መሰለኝ በቤትህ ወይም በቤትሽ ደስታ ላይ የሚቀና መንፈሳዊ ጠላት ወይም ጋኔን እርኩስ መንፈስ ወይም ደግሞ ተንኮለኛ ሰው ምሳሌ ነው። ጩቤውና መውጋትህ መጣላት ወይም መውጋት በህልም ፍቺ ምንድነው? ድል መንሳትን ያሳያል። ጠላትን በጩቤ መውጋትህ ተንኮሉን በጸሎት ወይም በቆራጥነት እንደምታሸንፈው ያሳያል። ነጭ እና ጥቁር የቆሙ ሰዎች እነዚህ የክፉና የደግ መናፍስት የጠባቂ መልአክና የፈታኝ መንፈስ በሰው ህይወት ዙሪያ ያለውን ትግል ያሳያል። ዝናቡና የአባቱ ምክር ምንድነው? ዝናብ ሁሌም ቢሆን በረከትና የምህረት ምልክት ነው። ከችግር በኋላ የሚመጣ መረጋጋትን ያሳያል። ወደ ውጭ ሀገር ሂድ መባሉ ይህ ማለት የግድ ወደ ሌላ ሀገር መሄድ ማለት ሳይሆን ካለህበት አስጨናቂ ሁኔታ መውጣትና ራስን ማዳን እንዳለብህ የሚጠቁም ምክር ነው ማለት ነው። እንጀራ እናትህ አይሄድም ማለቷ በዙሪያህ ያሉ አንዳንድ ሰዎች ላንተ እድገትና ሰላም እንቅፋት ሊሆኑ እንደሚችሉ ማሳያ ነው። ህፃናቱና የሬሳ ሳጥኑ ምንድነው? አንደኛው ህፃን እየሳቀ ሌላኛው አስቀያሚ ሆኖ ዳዴ ማለቱ በህይወትህ ውስጥ ያሉ ጥሩና መጥፎ አጋጣሚዎች ወይም ድብልቅ የሆኑ ስሜቶች መኖራቸውን ነው የሚያሳየው። በአንተ ውስጥ ያሉ ጥሩም የሆነ መልካም የሆነ ስሜቶች ወይም ጠባዮች መኖራቸውን ነው የሚያሳየው። የሬሳ ሳጥኑና ሙስሊም ነው መባሉ ምንድነው? የገደልከው ሰው ወይም ጠላትህ ተሸፍኖ ሲወሰድ ማየትህ ያጋጠመ ፈተና ወይም ክፉ ሰው ካንተ ህይወት ተወግዶና ተሸኝቶ እንደሚጠፋ ማሳያ ሲሆን። ሙስሊም መስለው መሄዳቸው ተንኮሉ ተሸፋፍኖ እንደሚወገድ የሚያመለክት ነው። የቤተክርስቲያንና ታቦቱ ምንድነው? ይህ ዋናው ነጥብ ነው። ቤተክርስቲያን ውስጥ መሮጥ ከፈተና በኋላ ወደ እግዚአብሔር ቤት መጠጋትህን ያሳያል። ታቦቱና ወንጌሉን አለማቋረጥህ ምንድነው? ይህ ላንተ ያለህን
ትልቅ መንፈሳዊ ክብርና ፈሪሃ እግዚአብሔርን ያሳያል። ታቦት ባለበት መቆምህ እግዚአብሔር በመንገድህ ጣልቃ ገብቶ ከክፉ ነገር ሁሉ እንደሚያቆምህና እንደሚጠብቅህ ማረጋገጫ ነው። ፖሊሶቹና ቀራጮቹ ሊይዙህ አልቻሉም። ምክንያቱም የታቦቱ በረከት እንደጋረደህ የሚያሳይ ነው። ምንድነው የምመክረው? ህልሙ የሚያሳየው በዙሪያህ ያሉ አንዳንድ ሰዎችንና ሁኔታዎችን መጠንቀቅ እንዳለብህ ቢሆንም መጨረሻው ግን በታቦቱና በቤተክርስቲያኑ ጥበቃ ስር መሆንህን ነው የሚያሳየው። በቤትህ ዙሪያ የሚታዩ ባለቤት ነን የሚሉ የጠላት መንፈሶች እንዲርቁ ጸበል ቤትን መርጨት ያስፈልጋል። ክፋትን በበጎ ነገር መቀየር አለብህ። ጩቤውን ለመጣል መጨነቅህ ምንድነው? አንተ ክፉ ሰው አለመሆንህንና ንጽህናህን የሚያሳይ ነውና በዚሁ መጽናት አለብህ። ያው ታቦት ማየት ትልቅ በረከት ነውና አምላከ ታቦት ሆይ ስላዳንከኝ አመሰግንሃለሁ። ከክፉ ነገር ሰውረኝ ብለህ መጸለይ አለብህ። ተመልካቾቼ ይህ ህልም ምንድነው? በጠላቶቻችን መካከል ብናልፍም እግዚአብሔር በታቦቱና በሕጉ ከለላ እንደሚሆነን ከማንኛውም ክስና ፍርሃት ነፃ እንደሚያወጣን የሚያሳየን ትልቅ የመንፈሳዊ ድል ምልክት ነው። እግዚአብሔር አምላክ ከታቦቱ በረከት ይክፈልህ። ህልሙ ይሄን ይመስላል። ውድ ተመልካቾቻችን ህልማችን ይሄን ይመስላል። ሌላ አንድ የቀረ ቪዲዮ ላይ ያሉ ኮሜንት ያደረጋችሁት ህልሞች አሉ። እነሱን ቶሎ በሚቀጥለው በ24 ሰዓት ውስጥ እለቅላችኋለሁ ብዬ አስባለሁ። ለቻናላችን አዲስ የሆናችሁ ይህ ቪዲዮ ከተለቀቀ አንድ ሰዓት ባልሞላው ጊዜ ውስጥ የህልማችሁን ኮሜንት አስቀምጡልኝ። ቅድሚያ ለእናንተ እሰጣለሁ። ህልማችን ይመስላል የዛሬው ህልም ትንታኔ ይሄን ይመስላል። በሚቀጥለው ቪዲዮን እስክንገናኝ እግዚአብሔር በቸር ያቆየን። መልካም ቆዩ።